እስካሁን ድረስ የከተለ የሚሽካል አይደል ታችን የተሰለው ከስተዲ ተምሬያለሁ። በማየውን ነገር ጨርሽ ውስጥ ገብቼ ነው እንደዚህ ሆንኩት የጻፍኩት። ስልኬን አስደምጥጃለሁ የምትሉት የዋሸሁት ደንግጬ ነው። ዋሽታ ሌላ ጦስ እንዳመጣ ሌሎቹም ላይ ስለዋሸሁኝም በብዙ ነገር ጦስ ውስጥ ከተቻለው ብዙ ሰዎች። ስለዚህ ሁላችሁም ይቅርታ አዲስ አበባ ልጆች ሁላችሁም ይቅርታ የገደለ ፈጣሪ ሰዎች ሰው በመግደል የሚደሰት ፈጣሪ ሆኖ አይደለም። ነገር ግን ሰዎች የሚፈልጉትን ሰርተው ታስረው መፈታት ነው ብለው ሲያምኑ ወንጀል ለማቆም እድሉ እያነሰ ይሄዳል። ማስጠንቀቂያ መኖር መቻል አለበት። ሰዎች የሚከተላቸው ሞት እንደሆነ ማወቅ አለበት። እንኳን ህፃናት ምንም ያላወቁ አይደለም ለማነቅ አይደለም ለመግደል ለማየት የሚያሳሱ ልጆችን የሚደፍሩ ሰዎች በዚህ ደረጃ የሚሄዱ ሰዎች ለሰው ልጆች ትምህርት ካልተሰጣቸው ምንድነው የሚሆነው? ምንድነው ፍትህ? ምንድነው ህግ ማለት ምንድነው? እንዴት ነው ሰዎች ዋስትና ሊኖራቸው የሚችለው? ይህ መሰረታዊ ነገር ነው። በቁርአን አስተምህሮት ውስጥ አንዲት ያው ነፍስን አላግባብ የገደለ ሰው ይላል። ጄኖሳይድ እኛ ሀገር በሀገርም በህግም ስንሰማ መቶዎችን ሺዎችን የገደሉ ሰዎች በዘር ማጥፋት ይጠይቃሉ። አንዲት ያው ነፍስን አላግባብ የገደለ ሰው የሰው ዘር እንዳጠፋ ይቆጠራል ይላል ቁርአን። ፈጣሪ የሰጠው ህይወት የመንጠቅ መብት ለማንም አልተሰጠም ከእሱች የእሱ ስልጣን ስለሆነ በዚህ ድርጊትና በዚህ ድፍረት ውስጥ ግን ሰዎች የሚዋቸው መቀጣጫ እንዴ ከወላጅ ልጅ ለሞተበት ወላጅ ልጅን የገደለ ሰው በፍትህ አደባባይ ላይ የሆነ ነው የሚሰማው እንኳን የማይገባ እድሜ የሚፈረድ እኮ አይረካም። የሚያረካ ነገር አይደለም። ምክንያቱም ህይወትን ለነጠቀ ሰው እነሱ ትልቁን ነገር ይዘዋል፣ ትልቁን ነገር አሸንፈዋል። ከሞት በላይ የሆነ ነገር መርጠዋል። ህይወትን ስለመረጡ ይቅርታ መርጠዋል። እነሱ አሸንፈውበታል። እነሱ ሰላም አግኝተውበታል። የገደለው ይጨነቅበታል፣ ፍትህን ያጓደለው ይጨነቅበታል። ለሰው ልጆች በዚህ አይነት ዋስትና እንዳይኖራቸው ለሌሎች መደፋፈር ምክንያት የሆነ ያለው የፍትህ ስርዓት ግን ራሱን ሊፈትሽ ተቋማችን በትክክል ሊታይ ሰዎች ዋስትና ሊኖራቸው የሚገባበት ነገር መኖር እንዳለበት ለማመላከት እወዳለሁ። እንዳንድ ሃይማኖት መምህር እንደ ማህበረሰብ ግን ስንዘግት የሰውነት ማንነታችን ከውስጣችን ሲጠፋ እንስሳዊ ባህሪ በእኛ ውስጥ ሲጸናወተን ግን ሰው ሰውነቱን ሲያጣ ምንም መገለጫ ይኖረው አባት ወንድም ምንም ስያሜዎች ብንሰጠው ይሄ ተግባር የውድቀታችን መገለጫ ማሳያ። ቁርአን ላይ አንድ ቃል ይላል አላህ ሱብሓነሁ ወተዓላ ወለኩም ፊል ቂሳስ الحياة يا أولي الألباب የሰው ልጆች በሚያጠፉት ጥፋት ልክ የሚወሰድበት እርምጃ ለሌሎች ህይወት መዳን ተስፋ ነው ይላል። ዛሬ አንድ እንደዚህ አይነት መጥፎ ተግባር የሚፈጽም ሰው የማያዳግም እርምጃ ቢወሰድበት አይደለም ድርጊቱን ለመፈጸም አእምሯቸው ላይ ሀሳብ ያላቸው ሁሉ የሚከተላቸው ሞት፣ የሚከተላቸው ከባድ ቅጣት፣ የሚከተላቸው መፍትሄ የሌለው እርምጃ እንደሆነ ሲያውቁት እነዛ ሰዎች እንዲታረሙ ያደርጋቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ግልጽና የማያሻማ መልእክት ያመጣል። እነዚህም ሰዎች ምድር አበላሾች ናቸው ነው የሚላቸው። እነማ ጀዛኡ الذين يحاربون الله ورسوله ويسعون في الأرض فسادا ይላል። እነዛ አላህና መልእክተኛውን የሚዋጉ እያለ ነው የሚገልጻቸው። በምድር ላይ ጥፋትን ለማስፋፋት የሚንቀሳቀሱ ሰዎች ለእነሱ የሚገባቸው መገደል፣ መሰቀል እንዲሁም ደግሞ የማያዳግም የሆነ ቅጣት በእነሱ ላይ በምድር ላይ ውርደት ሊከናነቡ ለቀጣይ ዓለም ደግሞ ከፈጣሪ የሚጠብቃቸውን ቁጣ ውስጣቸው ላይ እንዲይዙና ከባድ እንዳለባቸው እንዲያውቁት ለሌሎች መማሪያ የሆነ ዘንድ እነሱ ላይ ቅጣት ይወሰድባቸው ይላል። ዛሬ በህግ አግባብ ስንመለከት ህግ በጣም የሚያሳዝን በሚገርም ሁኔታ አንድ እንደዚህ አይነት ከባድ ወንጀል የሚፈጽሙ ሰዎችን ተራ ፍርድ ተፈርዶባቸው እንደ ተራ ወንጀለኛ እስር ቤት ገብተው በተለያየ አይነት መልኩ ነፃ ሲወጡ የምናይባቸው ሁኔታዎችን ስንመለከት ሌሎች እንደዚህ አይነት ተግባርን አይደለም ላለማድረግ ላለማስተምር የሚያግዳቸው ነገር ስለሌለ ይህንን የምናስቆመው በጠንካራ እርምጃና ጠንካራ ህግ እንዳገር ማውጣት ነው። በተለይ እንደኛ ሀገር አማኝ የሆነ ማህበረሰብ ይኖርበት በሁሉም እምነቶች ይሄ ተግባር ጸያፍ ተግባር ነው። የተወገዘ የተጠላ የማህበረሰብ ዝቅጠት ማሳያ የሆነ ተግባር ነው። ይሄ ተግባር እርምጃው ጠንካራ እንደሆነ ይታመንባቸዋል። እርምጃዎቹን አንድ አማኝ ማህበረሰብ ያለበት አገር ላይ የእምነቱን መሰረት ያደረገ የሌለው እርምጃ እንደሆነ ሲያውቁት እነዛ ሰዎች እንዲታረሙ ያደርጋቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ግልጽና የማያሻማ መልእክት ያመጣል። እነዚህም ሰዎች ምድር አበላሾች ናቸው ነው የሚላቸው። እነማ ጀዛኡ الذين يحاربون الله ورسوله ويسعون في الأرض فسادا ይላል። እነዛ አላህና መልእክተኛውን የሚዋጉ እያለ ነው የሚገልጻቸው። በምድር ላይ ጥፋትን ለማስፋፋት የሚንቀሳቀሱ ሰዎች ለእነሱ የሚገባቸው መገደል፣ መሰቀል
መስቀል እንዲሁም ደግሞ የማያዳግም የሆነ ቅጣት በእነሱ ላይ በምድር ላይ ውርደት ሊከናነቡ ለቀጣይ ዓለም ደግሞ ከፈጣሪ የሚጠብቃቸውን ቁጣ ውስጣቸው ላይ እንዲይዙና ከባድ እንዳለባቸው እንዲያውቁት ለሌሎች መማሪያ የሆን ዘንድ እነሱ ላይ ቅጣት ይወሰድባቸው ይላል። ዛሬ በህግ አግባብ ስንመለከት ህግ በጣም የሚያሳዝን በሚገርም ሁኔታ አንድ እንደዚህ አይነት ከባድ ወንጀል የሚፈጽሙ ሰዎችን ተራ ፍርድ ተፈርዶባቸው እንደ ተራ ወንጀለኛ እስር ቤት ገብተው በተለያየ አይነት መልኩ ነጻ ሲወጡ የምናይባቸው ሁኔታዎችን ስንመለከት ሌሎች እንደዚህ አይነት ተግባርን አይደለም ላለማድረግ ላለማሰብ ምንም የሚያግዳቸው ነገር ስለሌለ ይህንን የምናስቆመው በጠንካራ እርምጃና ጠንካራ ህግ እንዳገር ማውጣት ነው። በተለይ እንደኛ ሀገር አማኝ የሆነ ማህበረሰብ ቢኖሩበት በሁሉም እምነቶች ይሄ ተግባር ጸያፍ ተግባር ነው፣ የተወገዘ የተጠላ የማህበረሰብ ዝቅጠት ማሳያ የሆነ ተግባር ነው። ይሄ ተግባር እርምጃው ጠንካራ እንደሆነ ይታመንባቸዋል። እርምጃዎቹን አንድ አማኝ ማህበረሰብ ያለበት አገር ላይ የእምነቱን መሰረት ያደረገ ህግና ስርዓት መገንባት ስላለበት ህጉ ያንን መሰረት አድርጎ ከማህበረሰቡ ሀሳብ ተወስዶ የማህበረሰቡ ድምፅ ተሰምቶ ጠንካራና የማያዳግም እርምጃ መወሰድ ቢጀምር ብዙ ነገር ይለውጣል ብዬ አምናለሁ። ከዚህ ጎን ለጎን ያላችሁት እንዳለ ይቅርታ፣ በጣም ይቅርታ፣ በእግዚአብሔር ስም ይቅርታ ጠይቃችኋለሁ። ሁሉ ያረኩትም በቃ ይቅርታ ሁላችሁም። እሺ አሁን ምን አለ መሰለህ፣ ሁላችሁንም በቃ ይቅርታ፣ እግዚአብሔር ምስክሬ ነው። ሁላችሁም በቃ ይቅርታዬን ተቀበሉ። ስማ ይኸውልህ የሸገሩን ቅድም ስልክ ልክልሃለሁ ብለዋል። እልክለታለሁ። አሁን እኔ ይኸውልሽ ስላጣሁት ብዙ ኮመንት የተጻፈብልኝ ስለሆነ አጥቼው ነው አጋጣሚ እንጂ እልክለታለሁ። እንዴ አለኝ እኔ አካውንት 2 አካውንት አንተ እንዴት ይሄ እንደዚህ ነገር መጥቶብህ እንዴት ትረሳዋለህ? አንተ እንዴት ትረሳለህ? አይ መርሳት አይደለም እልክልሻለሁ። የክስም ጽፌልሃለሁ እኮ ትበላ አንተ ወሬ እና በእናትህ እኔ ክፉ ቃላታሱ ጀማ ናቸው እንደሚሉት ታውቃለህ። ከኋላ የደፈረው ራሱ እንዳንተ አይከራከርም። ተዋቸው፣ ለምን ላይፍ ትገባለህ? ተዋቸው አለ እንደዛ ብሏል። እነሱ ይኸውልሽ እንደዛ ነው እያሉት ያሉ። እኔ የእነሱ አካል አይደሉም። እኔ እነሱ ላገናኛችሁ እችላለሁ። አንተ ዝም በል። እኔ እነሱ እኔ ምን አንዴ ዝም በል እስቲ ዘሩና አንዴ ዝም በል እስቲ ራስ አስወሮት። ይኸውልህ በቃ ጀማ ናቸው እየቃሙ ነው ምናምን በቃ ዘፈን አስቀንሰናቸው ምናምን በስንት መከራ ነው ያወራል። ከዛ ምን እንደሚሉት ታውቃለህ? ከኋላ የደፈረው ራሱ እንዳንተ አይከራከርም። ተዋቸው ምንድን ነው ምናምን ነው የሚሉት። ለምን ትገባለህ ላይፍ? ተዋቸው፣ ፍታቸው ምናምን ነው የሚሉት። ጭራሽ ምንም አይመስላቸውም። ገባ? ምንም አይምሮ የላቸውም። አንድ ናቸው። አውቀው ነው በቃ ራሱን የጻፉ። ምንም ይቅርታም ራሱ እኮ ያስፈልጋል። እኔ ይቅርታ ለመጠየቅ ምናምን አይደለም፣ ግን እኔ እናንተ አክብራችሁኝ እንደዚህ እያወራችሁኝ ስለሆነ ይቅርታ ጠይቃለሁ። ግን የእነሱ ሀሳብ እንደዛ እያሉኝ ነው። ግን ኧረ ጭራሽ እኔ ትክክለኛውን ነገር መናገር አለብኝ ምናምን ብዬ ነው። እነሱ አወሩ፣ እኔ አሁን ምንም ማድረግ አልችልም። እንደዚህ እንትናቸው ድምጻቸው ተሰማ፣ እኔ ምንም ማድረግ አልቻልኩም። ግን እኔ ራሴ ነው ክዬ ነው እዚህ ጋር እያወረዳት ያለሁት። ከቅድም ጀምሮ ከጠዋት ጀምሮ ጭንቀት ውስጥ ነው ያለሁት። እግዚአብሔር ምስክሬ ነው፣ ክርስቶስ ምስክሬ ነው። እኔ ማለት ላታምኑ ትችላላችሁ። በቃ አሁን እንደዚህ ማስተባበል ይመስላል ነገሩ። በአጭር ነገር እንቋጨው፣ እየሰማኝ ነው። በአጭር ነገር እንቋጨው። በረካ ጠዋት አገኛችኋለሁ ብሏል ማለት ነው። ስልኩን ይላክልሽ። ጠዋት እኔና አንቺ ተደዋውለን ያለበት መተን እናገኛለን። የፈለክበት አያሳስብም። እኔ አንድ አፍታ እመጣለሁ። ስራ የፈለክበት መተን እናገኛለን። አያሳስብም። ስልኩ እኮ እኔ ጋር አለ እኮ ባባዬ። እኔ እልክልሻለሁ ከፈለግሽ እኮ ስልክ ሳሚ ጋር እኮ አለ። እኔ ጋር የድሮ ስልኩ አለ። በቃ እኮ አምኗል እኮ በቃ ራሱን ያደረገው እኮ ምንም እኮ የማስተባበል እኮ ነው። አሁን እኮ እኛ እያደረግን ያለ ነው ማስተባበል ነው። ገብቶሻል አይደለ? ይሄ ደግሞ አጥፍቷል፣ በቃ መቀጣት አለበት እኮ ሌላ ነገር የለውም እኮ። እኛም እኮ እሱ ነው የምልህ፣ ካጠፋ ይቀጣ ነው። እኛ እኮ አሁን በቃ ምንድን ነው የትም እኮ ሄደም እኮ በተገኘበት ይወሰንበት። በቃ ሌላ ነገር እኮ የለውም እኮ። እማሆን ፋይል አሁን ገብቶሻል አይደል? አንቺ አሁን እማሆን ፋይል ምናምን መረጃ ምናምን ነገር እንትን ያሉት ምናምን እያልሽ ነው። ገብቶሻል አይደል? በቃ ስንታል ያጣፈው ጥፋት ጓደኛዬ ነው ሳሚ፣ ጓደኛዬ ነው። ዛኪ አንድ ያዳምጪ መርጠኝ። የፈለገ ጓደኛ ቢሆን ሳሚ ማንም ጓደኛ ልክ ነው። ትክክለኛውን ነገር ነው እዚህ ጋር እንትን ያለው ትክክለኛው ነገር ትናገራለህ። ብራዘር ከአንቺ ጋር ማውራት እኮ ማለት እኔ ሌላ ነገር እኔ ራሴን አሁን ሌላ ነገር አድርጌ ነው ማስበው። ገብቶሻል? አንድ ከአንቺ ጋር እንደዚህ በማውራት የራሱ ማለት ነው አትፍለሻል። እኔ ይቅርታ አመኛለሁ። እኔ ተማቆም ሰውም የማወራው ገብቶሻል። ይቅርታ ብዬ ነው የማወራው
ዛፋ ይቅርታ፣ ሁላችሁንም ይቅርታ እኮ ጠይቄያለሁ። ሁላችሁንም ነው ሞጋ ሚካኤልን ነው የምልህ። እንደዚህ ወጋ አለ በቃ በሉ ብራዘር ምርጥ አይደል? አሁን ይኸውልህ ሰማኸኝ አንተ ዛክ ሰማኸኝ ዘሪሁን ወይ ዳን እነሱም ሳይመጡ እኔ ጠዋት እመጣለሁ። ያለህበት ስለማውቀው እመጣለሁ። እሺ ዳን ሁለት ነኝ። እነሱ ሳይመጡ እነሱ የፈለጉበት ቦታ ይዤ እሄዳለሁ። እውነቱ ልንገርህና ማለት እሺ